ሰላም የተወደዳችሁ በዛሬው ቪዲዮ የምናየው እድሜያቸው ከ40 ዓመት በላይ ለሆኑ ሰዎች የሚሆን ልዩ መረጃ ነው። 40 ዓመት ለሰውነታችን አዲስ ምዕራፍ ነው። በዚህ እድሜ የምግብ መፈጨት ፍጥነት ወይም ሜታቦሊዝም ይቀንሳል፣ የሆርሞን መዛባት ይከሰታል፣ እንዲሁም የአጥንትና የጡንቻ ጥንካሬ ሊቀንስ ይችላል። ዛሬ ይህንን ተፈጥሯዊ ሂደት በጤናማ አመጋገብ እንዴት መደገፍ እንደምንችል እናያለን። መጀመሪያ እንግዲህ መውሰድ ያለብን ካልሲየም ለአጥንት ጥንካሬ ስለሚጠቅም ማለት ነው። ከ40 ዓመት በላይ በተለይ ለሴቶች የአጥንት መሳሳት ወይም ኦስቲዮፖሮሲስ የመጋለጥ እድል ይጨምራል። ካልሲየም አጥንታችን እንዳይሰበርና ጥርሳችን ጤናማ እንዲሆን ይረዳናል። እንግዲህ ካልሲየምን የምናገኘው እርጎ፣ ወተት፣ አይብ፣ ቆስጣና ሰርዲን የመሳሰሉ የአሳ ዝርያዎችን ብንመገብ እንግዲህ ለአጥንት ጥንካሬ ይጠቅማል ማለት ነው። ሁለተኛው መውሰድ ያለብን ቫይታሚን ቢ12 ነው። ይሄ ደግሞ ለነርቭና ለደም ይጠቅማል ማለት ነው። እድሜ እየገፋ ሲሄድ ሰውነታችን ቫይታሚን ቢ12ን ከምግብ ውስጥ የመመጠጥ አቅሙ ይቀንሳል ማለት ነው። ይህ ቫይታሚን ለአእምሮ ንቃትና ለደም ምርት እጅግ አስፈላጊ ነው። በመሆኑም ስጋ፣ እንቁላል፣ አሳና የወተት ተዋጽኦችን ብንመገብ በቀላሉ ቫይታሚን ቢ12 ማግኘት እንችላለን ማለት ነው። ሌላው እንግዲህ መውሰድ ያለብን 40 ዓመት ሲሞላን ማግኒዥየምን በብዛት መውሰድ አለብን። ይህ ደግሞ ለልብና ለደም ግፊት ስለሚያግዝ ነው ማለት ነው። ማግኒዥየም የደም ግፊትን ለመቆጣጠር፣ የልብ ምትን ለማስተካከልና ለእንቅልፍ ወሳኝ ነው። በተጨማሪም የስኳር በሽታ ለመከላከል ይረዳል ማለት ነው። ማግኒዥየምን ከለውዝ፣ የዱባ ፍሬ፣ ባቄላ ከመሳሰሉት ውስጥ ማግኘት እንችላለን ማለት ነው። በአራተኛ የተቀመጠው ኦሜጋ 3 ናቸው። ይህ ደግሞ ለልብና ለቆዳ ነው። ከ40 ዓመት በኋላ የልብ በሽታ የመጋለጥ እድል ስለሚጨምር ኦሜጋ 3 የደም ስር እብጠትን በመቀነስ መጥፎ ኮሌስትሮልን በመከላከል ረገድ ትልቅ ስራ ይሰራል። ለቆዳ መድረቅና ለአይን ጤናም ፍቱን ነው። ስለዚህ ይህንን ደግሞ ለማግኘት አሳ ዝርያዎች እንደ ሳልመን፣ ሰርዲን ያሉት እንዲሁም ዋልነትና የተልባ ፍሬ መውሰድ ይመከራል ማለት ነው። ለዛሬ በአምስተኛ እንግዲህ መውሰድ ያለብን ፋይበር የበዛባቸው ምግቦች መውሰድ ነው። ይሄ ደግሞ ለምግብ መፈጨት ስለሚያግዝ ማለት ነው። ከ40 ዓመት በኋላ የጨጓራ አንጀት ስራ የመዘግየት ነገሮች ሊያጋጥመን ይችላል። ፋይበር የሆድ ድርቀትን ይከላከላል፣ እንዲሁም የደም ስኳር መጠን እንዳይጨምር ይረዳል ማለት ነው። ፋይበር የምናገኝባቸው ምግቦች አትክልትና ፍራፍሬ እንዲሁም ያልተፈተጉ የእህል ዘሮች እንደ ገብስ፣ አጃ እንዲሁም ጥራጥሬዎች ማግኘት እንችላለን ማለት ነው። ትኩረት ማድረግ ያለብን ነጥቦች እንግዲህ የመጀመሪያ የጨው መጠንንም መቀነስ ያስፈልጋል። ይህ ለደም ግፊት መረጋጋት ጨውን መቀነስ ግዴታ ነው ማለት ነው። የውሃ ጥም ስሜት መቀነስ፣ እድሜ ሲጨምር እንግዲህ የውሃ ጥም ስሜታችን ሊቀንስ ስለሚችል ሳይጠማንም ውሃ መጠጣት መልመድ አለብን ማለት ነው። እንግዲህ እድሜ ቁጥር ነው፣ ነገር ግን አካላችን የሚፈልገውን ንጥረ ነገር ካገኘ ሁል ጊዜም ወጣትና ንቁ ሆነ መቆየት ይቻላል። መልካም ጊዜ።